ከዛኛው መንደር ወደዚህ የመጣችሁ እንዴት ናችሁ? ደህና ናችሁ? ኪዱ የድሬዋ ነኝ ከዩጋንዳ። ዛሬ እንግዲህ ያው መግቢያው ላይ እንደነገርኳችሁ ኢንተርቪው ተጠርቻለሁ ጋይስ። ስለዚህ አብረን እንሂድ። ፊታችንን እንግዲህ ሰንስክሪን ምናምን ተቀባብተናል፣ ቦርሳችንን አዘጋጅተናል። ታውቃላችሁ ለሴቶች ቦርሳ ምን ማለት እንደሆነ። ስለዚህ ትጥቃችንን ታጠቅን፣ ሽቷችንን ተነፋፋን፣ ከዛ መነጽራችንን ለበስን። እዚህ ጋር መነጽሩ መቀበጡ በጣም አስገርሞኛል። ብዙ ጊዜ እኔ መነጽር አፍንጫዬ ላይ አይቀመጥልኝም፣ አፍንጫ ስለሌለኝ ማለት ነው። ያው እንደምታዩት እንድትረዱኝ ብዬ ያለኝ መነጽር ሁሉ እያወጣውኝ እያስረዳዋችሁ ነው። ይሄ በቃ ሁሉም ይቀመጣሉ፣ ግን ባይ እያሉ ይሄዳሉ፣ ባይ እያሉ ይሄዳሉ። ይችኛዋ ግን ሳስብ ከኔ ጋር ልትሰነብት ፈልጋለች መሰለኝ። ቁጭ ብላለች። አውትፊት ቼክ እናደርጋለን። ከዛ በፊት ግን ወክ እናደርጋለን። የስ ባይ ዘ ዌይ ሃይ ስኩል እያለሁ ሚስት ወዳድሬ ያለውኝና እስቲ እዚህ ውስጥ ካላችሁ የሃይ ስኩል ጓደኞቼ ኮመንት ላይ ጻፉልኝ። እንዴት አባቴ ነው ግን ማምረው። በስመ አብ ዝገት ከራስ ጋር እዚህ ጋር ያወራነውን ነገር በጽሁፍ ላደርገው ነበር፣ ግን አይመችም። ምን መሰላችሁ? ብዙ ሰዎችም ስለምትጠይቁኝ ነው በቮይስ የመጣሁት። እየጠየቀችኝ የነበረ በጣም ፊትሽ ጥርት ያለ ነው፣ ምን እንደምትጠቀም እያለችኝ ያወራችኝ ነበረ። አብዛኞቻችሁ በአካል ስታገኙ እንደዛ ትሉኛላችሁ። ማሮቼ የተለየ ነገር የማደርገው ነገር የለም። በጣም ውሃ ጠጣለሁ። ከድሩም የሚያቀኝ ሰው ያቀኛል። በጣም ነው ውሃ የምጠጣው። አንድ እሱ ነው። ሁለተኛ ነገር ደግሞ እንዳያችሁት ነው እንግዲህ ጧጧ ስነሳ እየሰራውላችሁ ነው። ፊቴን በሳሙና ነው የምታጠበው። ከዛ ሞይስቸራይዝ፣ ከዛ ሰንስክሪን፣ አለቀ። ሌላ ነገር የተለየ ነገር ማደርገው ነገር የለም። ሰንስክሪኑ ግን የኮሪያ ምርቶች ነው ፊቴ ላይ ማሳርፈው ማለት ነው። ከዛ በተረፈ እዚህ ጋር ወጣውኝ አመስግኛት። በጣም ነው ማመሰግነው። አልከፈልኩም። ያው እንግዲህ የቲክቶከር ነገር ይሄው ጥቅሙ ይሄ ነው። እዚህ ጋር ቪውን እያሳየኋችሁ ምንድነው አሁን የምጠየቀው ምናምን እያልኩ በራሴ እየሳኩኝ ማለት ነው። አሁን ለጥያቄ ምበቃ ሰው ነኝ በእውነት እያልኩኝ ጀስት ግን ሪላክስ አርጊ ማሪ ምናምን ያልኩ ራሴን መክሬ ወደ መኪና ገባው። እናችሁ እንግዲህ በታክሲ መንገድ ጀምሬያለሁ። እንዴ ካረጋል ፈልግኝ ይምላርግ በጣም ነው የምታምረው። የኔ መኪና ባትሆንም እንግዲህ በጣም ነው የምታምረው። አመሰግናለሁ። ስፖንሰር ተደርጌ ነው። ሹፌሩ አያጇ ልክ ስፖንሰር ስል ድምጹን አሰማ። ኤኒሃው ግን ላልቀርጽላችሁ እችላለሁ። ስለዚህ ስደርስ ነው ማሳያችሁ ማለት ነው። ትንሽ ግን መንገዱ አላሳያችሁ ቆይ ዩቲዩብ ላይ ቲክቶክ ላይ ተው ዩቲዩብ ላይ ወይናንተ ከኒሞ እየጠበቀሽ ነው አለች ነው ቶሎ በይ አለች። ጠልፎሽ ሰው ማን ጠልፈኛል እኔ ራክሽ ነው መንገዱን ዩቲዩብ ጀመርኩ አስመም እንደ እዚህ ጋር ባላው እንደዛ ገጠር እጂ ረበናት ናኔ ኤኒ ብሎግ አንገት ነው ብሎግ መንገዱ ነው ሰምቶ እንደው ሹፌር መቼ ካሜራ ነገር ይገባል። ሰማችሁት ጋይስ? ኢሞሽናል ዳሜጅ ነው ደረሰብኝ። በእውነት በጣም ነው የሚያሳዝነው። ገጠር ግቢ አለኝ። ምንድነው አስሬ ብትቀርጹ አለኝ። ኦሬዲ ግን እዚህ ጋር ደረሰ። ገና ስገቡ ከታች ጀምሮ ማለት ነው በቃ በጣም ግሪን ነው ሙሉ ህንጻው። እንደዛ በጣም ነው የሚያምረው። እናንተ ሞንዶል ስል ሰዓት እንዳልፈጅባችሁ ፈጣን ላርጋውና እዚህ ጋር ገና ሊፍቱ ጋር እንደደረስኩኝ ነው ደወልኩላቸው። ሮጥ ብለው ነው የመጡት። ሰላም ተባባልን። እነዚህ ቆንጆዬ ናቸው። በጣም ነው የሚያምሩት ጋይስ። ኦብቪየስሊ ሁላችንም ጋር እንዳላይ ያለ ልጆች እነዚህን ምርጥ ቆንጆዬ ልጆች በደንብ ነው የምናውቃቸው። መሶብ ላይቭ ሬዲዮ ላይ ከዛ ቀጥታ ይሄር ነው እንግዲህ በጀመሪያ ኢንተርቪው ከመደረግሽ በፊት ሙሉ ድርጅታችንን ስቱዲዮአችንን በደንብ መጎብኘት አለብሽ ብለውኝ መጀመሪያ እንግዲህ ጉብኝታችንን የጀመርነው ከሜካፕ ክላሳቸው ነው። ማንኛውም የድርጅቱ ሰራተኛ ስቱዲዮ ከመግባቱ በፊት ሜካፕ መጠቀም ከፈለገ የተዘጋጀለት ክላስ አለ ማለት ነው። ልብስ መቀየራም አለ። እንደምታያቸው እነዚህ ኡጋንዳዊ ቆነጃጅት ወጣቶች እንዳጋጣሚ ሜካፕ እየተጠቀሙ ነበረ። በአጠቃላይ ብቻ ምን አለፋችሁ ሙሉን ህንጻውን ነው ያስጎበኙን። ከላይና ከታች ነው ያሳዩን። የላይኛውን ቲክቶክ ላይ ነው የሰራውላችሁ። ይሄ ደግሞ የታችኛው ነው ማለት ነው።
እዚህ ጋር ተላመድኳቸው መሰለኝ ፎንዶል እያልኩ ነበር። አረ እናንተ እንዴት ነው የሚዳክመው ግን ቮይስ ሪከርድ ማድረግ። እስቲ በዘፈን ደግሞ ትንሽ ጎብኘት እናድርገው። እዚህ ጋር ግን ስልክ ምናምን እየሞከርኩ ነበር ባሌ ጋር ከጠራ ብዬ ሜቢ ወደ ኢንተርቪው ክላስ ገባን፣ ተዘጋጀን። ማይክ ምናምን ቼክ ተደረገ። 1 2 3 ምናምን ተባለ ትላላችሁ። ማይክ ቼክ ተደረገ። ከዛ በኋላ ኢንተርቪው ተደረገ። ያው እንደነገርኳችሁ ቲክቶክ ላይ ነው ማግኘት የምትችሉት ሙሉ ኢንተርቪውን። ከዛ ኢንተርቪው አድርገን ከጨረስን በኋላ ቀጥታ እየሄድ ነው ወደ ላንች ታይም ነው። ኦብቪየስሊ እንግዲህ ያው የኡጋንዳ ምግብ ነው ሊኖር የሚችለውም የነበረውም እሱ ነው። ወይኔ በጣም ነው የምወደው ታውቃላችሁ። እኔን የምታውቁኝ ሰዎች የኡጋንዳ ምግብ እንዴት እንደምበላና እንደምወድ። ከዛ እንግዲህ እንደምታዩት የምንፈልገውን ብድግ ካደረግን በኋላ ቀጥታ ወደ ምንበላበት ቦታ ቁጭ ብለን እያወራን እየተጫወትን ምግባችንን በልተን ጸጥ አደረግነው ነው የሚባለው። ያስ ጸጥ አደረግነው። እናንተም እንደተፈጠረ አታምኑም። ቻርጅ ዘግቶ ማለት ነው በቃ። ከዛ ስወጣ ምናምን ያለው ሞመንት ምንም ሳልቀርጽላችሁ ቀጥታ ቤት ነው የተገኘሁት። ከኢንተርቪው መልስ ልጆችን ይዤ መውጣት ነበረብኝና ዋና ማሳየት የፈለኩትኝ ከዚህ በኋላ ያለው ቪዲዮ ነው። እዩት። ምንድነው? ምን ሆናችሁ ነው? Why? I say he wanted the ball, then I told him that when I'm done playing, I'll give him back. Why? ጥፋት ለሚፈልገው ይሄ ልጅ ያሻንጉሊቷን ኮፍያ አንስቶ እሱ ሊለብስ ለአንተ አይሆንክም። ትንሽ ነው ለአንተ ጭንቅላት አይሆንም። ዳሻንጉሊ ነው የተሰራው። ቡቹ ለአንተ አይሰራም፣ አይሆንም። ለአሻንጉሊቷ ነው። ይሄን ደግሞ ይሁት የኳስ ፍቅሩ ይሁት ምግብ በለ በቃ ኳስ ነው ባይዘው አንተ ማለት ነው። ይሄ ሚሞሪ ይቀመጥልህ። ወደፊት በጣም ትልቅ ኳስ ተጫዋች ነው የምትሆነው። ኦኬ ኦኬ እኔ ፍቅር አቤት ሃይ ሃው አር ዩ። አንተ ደግሞ አሻንጉሊቷን ነው የምትመስለው። አይ አይቻልም መገንጠል። ልብስ ልበሱና እንውጣ እንሂድ። ለዳግማ ተንሳኤ ኒው ክሎዝ ዩ ጋይስ ዩ ጎት ኢት ኒው ክሎዝ ለዳግማ ተንሳኤ። ኧረ ተዋት ቡቹ ስራውን ምን ነው? This is your bed. I'm beating your bed. Why? My bed is better than yours. አረባከ ታለች አንተ Mine is better than. ስትወልዱ እናቴ የቤቴ እኔ ነው አይሰራም። ይኸው ጭራሽ ስቴዲየም ሆኗል ቤቱ። ያው ከኢንተርቪው በኋላ ቤት መጥቼ ትንሽ እንትን አልኩኝና ተኛውኝና አሁን እነዚህ ደግሞ ልብስ ለዳግማ ተንሳኤ ልብስ ልገዛላችሁ ማለት አልችልም። ኦሬዲ ስፖንሰር ስለሆነ አብረን እንሂድና እንምረጥላቸው። እነዚህ ዱርዬ ከትምህርት ቤት ሲወጡ ቅድም አይታችኋል። እኔም ልብሴን አልቀየርኩም። ይሄንን ግን አድርጌያለሁ። ያደረኩት ጸጉሬ ተነጫጫ ስላፋ፣ ስልኩንም ረስቼዋለሁ ስላፋ ከነዚህ ጋር። ኧረ በቃ ኧረ ትልቁ ዳቦ ሊጦና ኧረ ጸጉሬ ወለቀ። ይሄ ነገር ራሴ ነኝ እንደዚህ ያደረኩት ጋይስ። ስታገላቸው መውለቁ ነው። አባ ነው እኮ ያደረገው። ምኑን? አባ ጸጉሬ ነው እንዴ? አባ ከየት መጥቶ ነው? አባ ተደብቆ ይመጣል እንዴ ደግሞ? አዎ አባ የት አለ አባ? እዚህ ጋር አባቱ ቅሩቅ ነው ያለው የኔ አባት ነው። እሺ አንድ ቀን ግን እንሄዳለን እሱ ጋር። እሺ ዶንት ወሪ አባውት ዛት እና ጭራሽ ሁለት ሰው ነው ማቅፋው። እሺ ሁለት በቃ እንሂድ ልበቀን ብቻ ወደክ የእግዚአብሔር የዋየከው እንዳንተ What me don't want them to do it. ጸጉሬ ተበላሽ። Auntie, finish. It is finished.
Your mother has not said that it's finished. Yes. You are good, man. You bring. Lulu, chamal basnu. Action! Thank you. Thank you. Thank you. Go. Mother, नहीं. Bye. Ma. Ah. You waiting someone? Oh. I got this one, ma. No, let me go. እዩት ያንን ስራውን ጋይስ ይሄንን እዩት የጨዋ ያንን እዩት ረባሽ how are you ጓደኛ ናት ይሄ ሰላም አትላትም እንዴ ካዳ በደንብ ሳታያት ነው ሄደችው ያለችኝ ደግሞ ዞር አየዋት አንተ ቡችራ አባቷ ነው ባለቦዳና አባቷ አራራ በሬንጅ ሮቨር ነው ወርዲ ምት ቲክቶክ ላይ ቦዳ ስል ብዙ ጊዜ ቦዳ ምንድነው ትሉኛላችሁ ሞተር ሳይክል ነው እሺ ውዶች ሌላ ነገር አይደለም እዚህ ጋር ሞተር ሳይክል አገኘን how much huh 2k expensive why you say 2k he said 2000 Jesus ለዳግመ ትንሳኤ ማለት ነው ልብስ ልቀበልላቸው የሄድኩት ቲኒ ኪድስ ነው ከዚህ በፊት ካስታወሳችሁ ቲክቶክ ላይ ማስታወቂያ ፕሮሞሽን ሰርቼላት ነበርና የዚህ ቀን እንግዲህ ገና ካርጎ እንደመጣ ነበር ተጣርቼ የሄድኩትኝ አልተፈታም አብዛኛው አልተፈታም የተወሰነው የተፈታ አለ ከዛ ውስጥ ፈልገን አገኘን በጣም የሚያምር ልብስ ማለት ነው ለሁለቱም ወሰርኩኝ በጣም ነው ማመሰግነው በዚህ አጋጣሚ እናንተም እየሄዳችሁ ግዙ ከነሱ ምርጥ የቱርክ ልብስ ታገኛላችሁ ከዛ እዚህ ጋር ስንወጣ ጋሼ ትንሹ ምን ማለት ጀመሩ አያስክሬም አለ በፍጹም አያስክሬም አሁን አንበላም በየው ከዛ ወዴት ሄደ መሰላችሁ ከዚህ በፊት ልጆች በጣም ናፍቀውኛል ሲል የነበረ ወዳጅ ነበረኝና እዚህ አካባቢ ወደ ካሳንጋ አካባቢ ማለት ነው ስለዚህ ለምን እሱ ጋር ገብተን ሰላም አትሉትም ብዬ ይዣቸው ሄድኩኝ ልጆቼ ግን ትልቁ እንኳን ምንም አላለም ትንሹ ግን በቃ በጣም ነው ያኮረፈው አንደኛ ነገር ሁለተኛ ነገር ደግሞ እዛ ልብስ ስንመርጥ በጣም ነው ሰዓት የወሰድነውና መሽቷል ከዛ የገባን እንግዲህ ረሆቦት ቁጥር 2 ነው ዳጊሻን ታቆታላችሁ በጣም ልጆቼን የሚሰርግቷቸው ነበር እንግዲህ የምታዩት የቁጥር 2 ባለቤት እና ቦስ ሰላም ዲክላችሁ የዚህ ፋሚሊያን ሰላም ሳንጋ የሚገኘው ብራንቻችን ነው ካሜንድ ኢንጆይ ሪል አበሻን ቴስት ታገኛላችሁ ቻናላችን ደግሞ ምን ያህል ሰብስክራይብ ግድ ነው እዚች ጋር ይሄኛውን ቤት ከቁጥር 1 የሚለየው በጥሬ ስጋ ነውና እዚህ ድረስ መተሽ ማጥሬ ስጋ ሳበይ ከዚህ ቤት መውጣት አይቻልም ማለት ይሄ ልጅ እንደምታዩት አያስክሪም ይላል በፍጹም አይሆንም የሆነ ነገር ትበላላችሁ የሆነ ነገር እዘዙ ስንላቸው እምቢ በቃ እምቢ ሁለቱም አንሰማማሉ ማለት ነው አያስክሪም ምን አለፋችሁ እስቲ ጥሬው ስጋ ሲመጣ ሜቢ እነሱ የሚያዙ ይሆናል ተብሎ ምግቡ
ታዘዘ ማለት ነው። ከዛ ጭራሽ ምግቡ ሲታዘዝ እየዬ ትንሹ እንደምታየው ተገዬ ምንድነው ተነሽ እንሂድ አይስክሪም ግዢ ኖ በፍጹም አምሽተናል ምግብ እንብላ አይሆንም ይሁት እንደምታዩት ዳሞ ሲያለቅስ በጣም ነው የሚያሳዝነኝ። ትልቁ ግን በጣም አንደርስታንድ የሚያደርግ ነውና ተማሚን አትረብሻት ይለዋል ማለት ነው። በፍጹም አንተ ማታባብለኝ አለ። የጥሬ ስጋው ንጉሱ መጥቶ እንደምታዩት እነሱን ሰላም ቢላቸውም ምንም በቃ ከኩርፊያው ሊወጣ አልችልም። ኮስተር ብሎ ሰላም ብሎ ተመልሶ ወደ ማልቀሱ ነው ሄደው። ጥሬው ግን ከቺ ብሎ መጣላቸው። እዩት እንዴት አባቱ እንደሚያምር በጣም ብዙ ነው። ይሄንን ብቻ መብላት አልችልም በፍጹም። ካሜራ ማኔን እዚህ ጋር እንስማዋለን ትልቁ ልጄ። ከዛ ቡቺውት ንዴቱ ለቆት እዩት እዚህ ጋር እንዴት እንደሚል እንደኔ በስማም ብለን እንባርካለን። ከዛ መብላት እንጀምራለን። እኔ ብቻ ነኝ ግን ላይክ ምግብ ስበላ ውጪ ማለት ነው። ውጪ ምግብ ስበላ ከሰው ጋር ነው በጣም የሚበላልኝ። ብቻዬን ስሆን ወስፋታም ነኝ። አይ ዶንት ኖ ለምን እንደሆነ ይሄንን ልቤን አውቆ ነው መሰለኝ። ድንገት ያልታሰበ ሰው መጥቶ አብሮኝ የበላ ድብና አርግታል ስጋውን ብልት አደረግን እላችኋለሁ። አብሮኝ የበላው ያሬዶ ነው ድንገት የተገኘው ወንድማችን ትላላችሁ። ኪዱ ዳናነሽ ጀመርሽ ጋይስ ቶሎ በይ አይስክሪም ጊዜ የተባልኩ ነው ሰምታችኋል። ሮቦትን አመስግነ ነው ወጣን እላችኋለሁ። እስቲ እናንተም ዩጋንዳን በክላሲካ ከመሸ ያያችኋት፣ እኛም ደግሞ ወደ አይስክሪማችን እንሄድ። ሌትስ ጎ አይስክሪም አንተስ ስደት ላይ ግን ማለት ነው ልጅ መሆን እንዴት ደስ ይላል። በጣም ነው ደስ የሚለው ጋይስ። ቀጣይ ግን አሁን የምታዩት ምን እንደሆነ ታውቃላችሁ? ለጊዜ ጫማዬን በጣም እንደምትወዱልኝ ትነግሩኛላችሁ። ያምራል ከነ ምግብ ትሉኛላችሁ። መንገድ ላይ ነው የምገዛው ነው። ያው እንደምታዩት እንግዲህ ብዙ አይነት ጫማ ታገኛላችሁ። ግን አንድ ሁለት ፍሬ በጣም ያበደ ጫማ ታገኛላችሁ እርግጠኛ ነኝ። ሁለት ጫማ ገኘሁኝ ገዛሁኝ። ያው የታወቀ ነው በኡጋንዳ 10,000 ብር ማለት ነው። ከዛ ሌላ ትኩሳት ምን አትሉኝ? እቺን ድመት ይዘና ካሊድን ወደናታል። አረ የሰው ነው እኛ ወደርካት ይሄኩኝ አይደለም የሰው ናት። ድመቷን ማድረሳሻ ማለት ነው። ፊኛ ገዛውላቸውና የሀገራችንን ዘፈን እየዘፈንን ወደ ቤታችን ለእናንተ የ30 ደቂቃ ቪዲዮ ናት ጋር ለኔ ግን ከሁለት ልጆች ጋር በጣም ነው ደከመኝ። በጣም ልብሳችንን ይዘናል። እዚህ ጋር ደግሞ የገዛው ጫማ አለ። እንዴት አባቱ እንደሚያምር ኡጋንዳ 10 ብር። ቺኛ ደግሞ ቅመም የሆነች ጫማ ናት። ቺኛ ነው ማለት look at this shoes 10 ብር። በጣም ደክሞኛል። ልብሴን ቀይሬ ምናምን ተጣጥቤ ፊቴን ተጣጥቤ ጥርሴን ቦርሼ ሻወር ወስጄ ምናምን ፏፈሽ ምናምን ብለን በማታ ሙዳችን እንመለሳለን። የዛሬ ውሎዬ እንግዲህ ይሄንን ይመስላል። ከልጆቼ ጋር እንዲሁም ውጭም ሆኜ ብቻዬን ሆኜ ያሳለፍኩት ማለት ነው። እንግዲህ የአንድ ቀን ውሎን በ20 ደቂቃ ማሳየት በጣም ከባድ ነው። ቢሆንም ግን እንግዲህ እንደዚህ እየሰራን እንለቃለን ማለት ነው። ሰብስክራይብ አድርጉ፣ ሼር አድርጉ ፕሊስ። 1000 ሰብስክራይብ እንግባሽ የኔ ማሮች፣ በጣም ነው የምወዳችሁ። ከዚህ በፊት የለቀቁትን ቪዲዮ ማለት ነው 6000 ምናምን ሰው አይታችሁልኛል። ግን እንደምታዩት አይደለም ሰብስክራይብ የምታደርጉ፣ ሰብስክራይብ አድርጉ የኔ ፍቅሮች፣ በጣም ነው የምወዳችሁ። ባይዛዌ ሳልነግራችሁ ማላልፈው ነገር እንደዛ ብሉ እየተባሉ ሲለመኑ የነበሩ ልጆች ማለት ነው ሻወር እንደወሰዱ እንዴት ሮጠው ምግብ ብለው እንደበሉ ማለት ነው። አየ ልጅ ነገር ግን ደህና ደሩ። በቃ የኔ ማሮች ወዳችኋለሁ።